ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ኢትዮጵያና ኬንያ በተፈራረሙት የኃይል ሽያጭ ስምምነት መሰረት ለኬንያ በቀን 265 ሜጋዋት ኃይል እየቀረበ እንደሚገኝ የኢትዮጵያ ኤሌክትሪክ ኃይል አስታወቀ። በኢትዮጵያ ኤሌክትሪክ ኃይል የኢትዮ ኬንያ ባለ 500 ኪሎ ቮልት ኮንቨርተር ጣቢያ ምስራቅ አፍሪካን በኃይል ለማስተሳሰር ከፍተኛ ሚና እየተጫወተ መሆኑ ተገልጿል። ጣቢያው ስራ የጀመረው በ2014 ዓ.ም ነው። በጣቢያው የጥገናና የኦፐሬሽን ባለሙያ አቶ መኮንን ካሴ እንደተናገሩት ጣቢያው ከወላይታ ሶዶ ቁጥር 2 የማከፋፈያ ጣቢያ በ4 ባለ 400 ኪሎ ቮልት ገቢ መስመሮች ተቀብሎ 12 ኮንቨርተር ትራንስፎርመሮችና 1680 ታሪስተሮች ተጠቅሞ ኃይል የሚያስተላልፍ ነው። ጣቢያው 2000 ሜጋዋት ኃይል የመሸከም አቅም ባላቸው በሁለት ፖሎችና ከኢትዮጵያ እስከ ኬንያ የተዘረጋ 1060 ኪሎ ሜትር የማስተላለፊያ መስመር አማካኝነት ኃይል እያስተላለፈ እንደሚገኝ ተነግሯል። ከኬንያ ጋር ባለው የሽያጭ ውል ስምምነት መሰረት በአሁኑ ወቅት በቀን 18 ሰዓት ማለትም እስከ ምሽት 6 ሰዓት 200 ሜጋዋት እንዲሁም ከዛ በኋላ በሚኖረው ቀሪ 6 ሰዓት ደግሞ 65 ሜጋዋት ኃይል እየቀረበ ይገኛልም ብለዋል። በአዲስ አበባ ከተማ አስተዳደር የእብድ ውሻ በሽታን ለመከላከል እንዲሁም የጎዳና ላይ ገጽታንና ደህንነትን ለመጠበቅ በሚል ባለቤት አልባ የጎዳና ላይ ውሾችን ወደ መጠለያ የማስገባት ሥራ ሊጀመር መሆኑን አስታወቀ። ጎዳና ላይ ያሉ ውሾችን ዘመናዊ በሆነ መንገድ የማምከን ሥራ እንደሚሰራም ገልጿል። ባለቤት አልባ የጎዳና ላይ ውሾች የመጠለያ ማዕከል አዘጋጅቶ ወደዚያ ለማስገባት የሚያስችል አዲስ አሰራር ደንብ ተዘጋጅቷል ሲሉ የአስተዳደሩ የእንስሳት በሽታ መከላከልና ቁጥጥር ቡድን መሪ አቶ የሺዳኜ ገልጸዋል። ውሻ አለኝ የሚል ማንኛውም ሰው ምዝገባ ማድረግ አለበት፣ የውሻ ባለቤትነት ማረጋገጫ የምስክር ሰነድ ይሰጠዋል ማለታቸውንም አስታውቋል። በባለቤትነት ደንቡ መሰረት ማንኛውም ሰው ውሻውን ይቆጣጠራል፣ ተገቢውን አያያዝ ያደርጋል፣ በየዓመቱ ክትባት ማስደረግም ይጠበቅባቸዋል ሲሉ ማሳሰባቸውን ተናግረዋል። በሰሜን ተራሮች የዋሊያዎች ቁጥር እያሽቆለቆለ እንደመጣ ተነገረ። በሺዎች ይቆጠር የነበረው የብርቅዬ ዋሊያ ቁጥር ወደ 300 ዝቅ ማለቱን የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። በአካባቢው ባለው የጸጥታ ችግር ሳቢያ የቁጥጥር መቀነስ፣ የእሳት አደጋና የህገ ወጥ አደኖች መበራከት የዋሊያ ቁጥር እንዲመናመን ምክንያት ነው ተብሏል። ብርቅዬው ዋሊያ አይቤክስ ከዚህ በፊት አደጋ ላይ መውደቁን ተከትሎ በተሰራ የእንክብካቤ ሥራ ቁጥሩ 1000 መድረስ ችሎ እንደነበርም ተገልጿል። ከውጭ ወዳገኘናቸው መረጃዎች ስናልፍ እስራኤል የጋዛ ብቸኛውን የካንሰር ሆስፒታል አወደመች። እስራኤል በጋዛ አጠናክራ በቀጠለችው ጥቃት የጋዛን ልዩ የካንሰር ሆስፒታል ማውደሟ ተሰማ። የጋዛ ጤና ጥበቃ ሚኒስቴር በጋዛ የነበረውን ብቸኛ የካንሰር ሕክምና ማዕከል ማውደም አስከፊ ወንጀል ነው ብለዋል። የእስራኤል ጦር በበኩሉ የካንሰር ማዕከሉን ያወደመው የሐማስ ታጣቂዎች በቦታው ላይ ይንቀሳቀሱ ስለነበር ነው ሲል አስታውቋል። ሆስፒታሉን ለመገንባት በገንዘብ በመደገፍ የረዳችው ቱርክ የእስራኤል ወታደሮች በአንድ ወቅት ስፍራውን እንደ መሰረት አድርገው ይጠቀሙበት ነበር ብላለች። የቱርክ የውጭ ጉዳይ ሚኒስትር የሆስፒታሉን ጥቃት አውግዞ እስራኤል ሆን ብላ ጋዛ መኖሪያ አልባ እንድትሆንና የፍልስጤም ሕዝብን በግዳጅ ለማፈናቀል ያደረገችው ነው ሲል ከሷል። ሶማሊላንድ የባህር ምግብ ኢንዱስትሪያን በማስፋፋት ላይ እንደምትገኝ ተገለጸ። ኢትዮጵያም ቁልፍ ገበያ ሆናለች ተብሏል። ሶማሊላንድ በከፍተኛ ሁኔታ የባህር ምግብ ኢንዱስትሪያን እያስፋፋች እንደምትገኝ ተጠቆመ። የኤደን ባህረ ሰላጤ ዳርቻ ላይ በምትገኘው በርበራ እየተስፋፋ የሚገኘው ኢንዱስትሪው በዋናነት ታሳቢ ያደረገው በኢትዮጵያ እያደገ የመጣውን የአሳ ምግብ ፍላጎት ነው ተብሏል። የአሳ ፍላጎት እየጨመረ ወደሚገኝባት ኢትዮጵያን ጨምሮ በቀጠናው የአሳ አቅራቢ በመሆን የባህር ምግብ ኢንዱስትሪያን በማስፋት ላይ ትገኛለች ተብሏል። አሁን ላይ የበርበራ ቱና አሳ ምርቶች በኢትዮጵያ ሱፐርማርኬት መደርደሪያዎች ላይ በስፋት መታየት መጀመራቸውን ሆርን ዲፕሎማት ድረገጽ ዘግቧል። ይህም በሁለቱ ሀገራት መካከል እየጨመረ የመጣውን የንግድ ትስስር ያንጸባርቃል ሲል ገልጿል። በከፍተኛ ሁኔታ በኢትዮጵያ ገበያ ከሚታዩ ምርቶች መካከልም የዳሃብሺል ግሩፕ አካል የሆነው ሶም ቱና ፊሽን ኩባንያ የሚያመርት የቱና ምርት መሆኑን ጠቁሟል።
ኩባንያው የውጭ ንግድ ጭማሪ በማሳየት ላይ እንደሚገኝም አመላክቷል። የበርበራ ወደብ ያላት ቅርበት የንግድ አውታር መረቦችና የሎጂስቲክ አቅም እየጨመረ የመጣውን የንግድ ትስስር ይደግፋሉም ሲል አስታውቀዋል። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።